ጋይስ ዛሬ በጣም ከፍቶኛል። እናንተም ከኔ ትንሽ እንድትማሩ ስለምፈልግ ነው ይሄን ታሪክ የማካፈላችሁ። ሁሌም በስማችሁ ያልገዛችሁት ቤትና ቦታ የኔ ነው ብላችሁ ተስፋ እንዳትጥሉ ብዬ ሁሌ ነግራችኋለሁ። የምነግራችሁ ከመሬት ተነስቼ አይደለም። ይሄ የምታዩት ቦታ ከ10 ዓመት በፊት እኔ ዱባይ እያለሁ የአረብ ሽንት ቤት አጥቤ የአረብ መኪና አጥቤ ጉልበቴን እድሜን መስዋዕት አድርጌ የገዛሁት ቦታ ነበረ። ቦታው ትንሽ እንዳይመስላችሁ ወደ 800 ካሬ ወደ 900 ካሬ ይሆናልና ያው ሀገር ከገባው በኋላ ከአባቴ ጋር በጣም ተጨቃጨቅንበት። እሱም አልሰጥሽም አለኝ በአንዳንድ ጉዳዮች። እሺ ብዬ እኔም አልቅሼ ገባሁኝና የራሴን ስራ መስራት ጀመርኩኝ። ከዛ በኋላ እንግዲህ አልሆነም፣ አባቴ ማረፈ። አባቴ ካረፈ በኋላ በዚህ መሬት እንግዲህ ጦርነት ነው የተከፈተው። 800 ካሬ 900 ካሬ ማለት በጣም ቀላል አይደለም ጋይስ። እና ሜትር ይዘው ገብተው ነው የሸነሸኑትኝና ወስደው ይወሰዱ፣ እሺ ችግር የለውም። ከወሰዱ በኋላ እኔ ደርሶኛል በዚህ መሬት ላይ ላንቺ ነው ተብዬ የተሰጠኝን ወደ 200 ካሬ ምናምን አለና አሁን ላይ ጋይስ በሱም ጦርነት እየወጣ ነው። ወላሂ ነው የምላችሁ። እናንተ ከዚህ ምንድን ነው የምትማሩት? ሀገር ቤት በማን ስም ነው ቤት እየገዛችሁ ያላችሁት? እናንተስ ቤት አለኝ ብላችሁ ነው ተስፋ ያደረጋችሁት? በእርግጥ ሁሉም ቤት ሰው አንድ ላይ ሆን ይችላልና ይሄ የምታዩት አሁን አቦጀዲ ለብሶ የምታዩት ቤት ወላሂ በጣም ብዙ ብር ነው የጨረስኩበት። በጣም ብዙ ብር ማለት ነው። ምን ልላችሁ ፈልጌ ነው፣ ቤት በራሳችሁ ስም ካልሆነ ቦታ በራሳችሁ ስም ካልሆነ በገዛ ንብረታችሁ ለማኝ ነው የምትሆኑት ማለት ነው። ማንም ገብቶ በእናንተ መሬት ያዛል። ማንም ገብቶ ከመሬት ተነስቶ አንቺ ምንድነሽ አንቺ ማነሽ ትባላላችሁና እባካችሁ እህቶች በጣም ጥንቃቄ አድርጉ። ቢያንስ በስማችሁ እንኳን ማድረግ ባትችሉ ኤምባሲ ሄዳችሁ በውክልና እንትን ማስደረግ ትችላላችሁ። ያለ እናንተ መሸጥ መለወጥ እንዳይቻል ማድረግ ትችላላችሁ። እባካችሁ አይዞሽ፣ ባልም ይከዳል፣ ባዳም ይወስተዋል፣ ቤተሰቦችሽ ናቸው፣ ችግር የለውም። ሆኖም ግን አንዳንዴ የሆነ አለ አይደል ብቻ ከባድ ነው። ምን ማለት እንደምትኝ ያውቁ መቂቀተን አብሽሬ እኛ እንግዲህ ብዙ ይነገረናል፣ አንጠቀምበትም። ያው መጨረሻችንን አላህ ያብጅልን። ሌላ ምንም የምንለው ነገር የለም። ግን ጥያቄን በተቻለሽ ልትመልሽልኝ ማለት ይሄ እኮ ከአባቱ የወረሰው መሬት አይደለም፣ በገንዘብ የተገዛ መሬት ነው። እንዴት ነው ለዚህ ውርስ የሚደርሰው ለፋሚሊ? እና ይህን የምታውቁ ካላችሁ በኮሜንት አስቀምጡልኝ ሀሳብ አስተያየታችሁን።